بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬ እንግዲህ የመጨረሻዎቹ ወቅቶች ላይ ስለሆነ ስለመጨረሻው ቀን ማሰባችን አይቀርም አው የለምነውና አላህ ጋር ምን ፈልጋቸው ትልቁ ጊዜ በእነዚህ ውድ ቀናቶች አላህ ምን ወተቃ ሚና ናር ከጀሃነም ነፃ ወጥቷል ከሚላቸው ሰዎች ለመሆን ነው ምንለፈው አላህ ከጀሃነም ነፃ ከሚወጡትና ወጥቷል ተብሎ ከተረጋገጠላቸው ሰዎች አላህ ያድርገን ወንድምህቶች እንግዲህ ሰዎች ነንና በሰዎች ሂደት ውስጥ ነገ አላህ ፊት ሂሳብ ስንቆም ሁላችንም ምን ፈልጋቸው እንዲያዙልን እንዲመዘገቡልን ምን ፈልጋቸው ብዙ ስራዎች አሉ يوم القيامة عندك استثلا وصلاشونا لا نسالاشو ودركوኝ اخوة الايمان الله سبحانه وتعالى ጋር ሁለት ሰዎች ይቀርባሉ ሁለት ሰዎቹ የሚቀርቡት ሁለት በዱንያ ላይ የተበዳደሉ ሰዎች ናቸው አንዱ ተበዳይ ነው አንዱ በዳይ ነው በደሉ በተለያየ መልኩ ሊሆን ይችላል ሐቅን ገፍቷል ንብረትን አጥፍቷል ገንዘብን ወስዷል አማናን በልቷል ክብርን ነክቷል በህይወት ውስጥ የማይቆጠሩ ብዙ ወንጀሎችንና በሰዎች ላይ የማይገባቸው ነገሮች ፈጽመንና ሰርተን ሊሆን ይችላል እነዚህም ባደረግንባቸው ጊዜያቶች እንግዲህ የዛን ጊዜ ሁሉም ነገር ከኸይር ስራችን ነው የሚወስደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡ ሁረይራ በዘገቡት في صحيح ቡኻሪ በተዘገበው ሐዲስ ላይ ዛሬ ሂሳባችን እንድንጨርስ ነው የነገሩን አይደለም ምክንያቱም የዛን ቀን ሂሳቡ በገንዘብ አይደለም ሂሳቡ የሚደረገው ከኸይር ስራችን ነው የሚወሰደው ዋጋ ምን ከፍልበት በብዙ ጥረትና ውጤት በብዙ ጥረትና ለፋት የመጣው ኸይር ስራችን ነው ለሌላ ተላልፎ የሚሰጥብን ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ጋር ይሄን ቃል ሂደት ሲገልጹት አላህ ጋር ቀርበው ሰውየው ጌታዬ ይሄ ሰውዬ በድሎኛል ሐቄን ወስዷል ዋጋ ይከፈልልኝ ይላል አላህ ይዘ ሰውዬ ኸይር ስራ አለቀ ኸይር ስራ ሁሉ ዳ በተከፍሎበት አለቀ ምንም የለውም ኦኬ እንደዛ ከሆነ ከኔ ወንጀል ተጨምሮ እሱ ጋር ይሰጥልኝ ሱብሃንአላህ አስቡት ምን ያህል ከባድ እንደሚሆን ኸይር ስራው ከኔ ተጨምሮ መጥፎ ስራ እሱ ላይ ይጨመርለት ይቀነስልኝ ለኔ ያን ጊዜ ይቅርም ይባል የለም ምክንያቱም يوم يفر المرء من اخيه وامه وابيه وفصيلته التي تؤمن في الارض جميعا ثم ينجي ሰው ከናት ከአባቱ ከሚወዳቸው በህይወት ላይ ተስፋዬ የህይወት ጉዳዩን ይፈቱልኛል ችግር ሲገጥመኝ እነሱ ጋር ደርሳለሁ ስለኔ ከኔ በላይ ይጨነቁልኛል የምንላቸው ሰዎች ፍራር ነው አንዱ ካንዱ ለመሸሽ ላለመተያየት ላለመጠየቅ የሚሸሹበት ዕለት ላይ እኮ ነው ያን ጊዜ እንኳን አይደለም የሩቅ ሰው እንኳን አይደለም በተለያየ መልኩ የተገናኘነው ሰው የራሳችን ስጋዎች ትልቅ ቦታ ያለን አካላቶች ያን ጊዜ ይሄንን ሲል አላህ Subhanahu Wa Ta'ala ፈነየት ሐሰናቱ መልካም ስራው አልቋል ወንጀል እንዴት ይጨመራል አላህ انظر الى هنا ይለዋል ትልቅ እስር ትልቅ ዘመናዊ በጣም ውድና የሚያምር በውድ የተከበሩ ድንጋዮች የተገነባ ህንጻ ያሳየዋል لمن هذا يا ربي ምን ጉድ ነው ይሄ ያማረ ቤት ያማረ ህንጻ ለማን ያዘጋጀው ነው ጌታዬ ለሸሂዶቹ እነዛ ላንተ ሲሉ መስዋዕት ለከፈሉት ህይወታቸውን ለሰጡት እነዛ በኸይር ስራ ላይ ለለት ተቀገል ላንተ ጋር ለሚተጉት ይያለ የኸይር ስራዎቹ መለክ የሚባሉት ነገሮች ሁሉ እየጠራሽ ተክስ አይደለም ይላል አላህ ለሸሂድም አይደለም ለእንደዚህም አይደለም ለዓሊሙም አይደለም ለኸይረኛውም አይደለም ታዲያ ጌታዬ ይሄን ያክል ውብ የሆነ ቦታ ለነሱ ካልሆነ ለማን አዘጋጅተው ሆኖ ስሎ ይጠይቀዋል ባሪያው ላንተ ይለዋል ለኔ እንዴት አድርጌ ሲለው ወንድምህን ይቅር ካልክለው ሱብሃንአላህ ከባድ ነው ያያችሁት ወንድሞች ምን ያህል ከባድ ቀን እንደሆነ ወንድምህን ይቅር ካልክ ይሄን ህንጻ አንተ ነህ የምትወርሰው ይለዋል አፎፍቶ ያ ረቢ ይቅር ብያለሁ ለዚህ ነው አውፍታን በሉ በዚህ ባሽለው አخر ቀር የሚባለው አውፍ ብያለሁ ሲለው በል ወደዛ ሄድ ወንድምህን እጁን ያዝና ግባ ይላል አላህ Subhanahu Wa Ta'ala አስቡት ይኸውታ ኢማን ወንጀላችን በሚለካበት ወንጀላችን የሰው ወንጀል ይጨመርበት በሚጣርበት ጊዜ ብዙ ጊዜ ሰዎች በህይወታችን ላይ ያበረከቱትን መልካም ነገር ረስተን ወንጀሎችን ብቻ በመንቆጥርበት ጊዜ አላህ Subhanahu Wa Ta'ala ደግሞ ረህመቱ ሰፊ ሆኖ ጌታ በአውፍታና በይቅርታው አካቶ አውፍ ማለት ደረጃውንና ክብሩን በሚገርም መልኩ አሳይቶ አውፍ ብለን በህይወታችን ውስጥ ምን ተበድለናል እንዴት ብየሱን እላለሁ እንዴት ብየሷን እንዴት ብየ ብለን ያደረግናቸው ነገሮች ሁሉ አላህ እንድናክማቸውና እንድናርማቸው በዚህ መልኩ ልዩ ሆነ መጨረሻ እንዲኖረን አላህ መላከተልን አላህ አውፍ ብለው አውፍታውን ከሚያገኙት በዛ አይነት ክብር ከሚጎናጸፉት ደረጃቸው ከፍ ከሚባልላቸው ከጀሃነም ነፃ ከሚወጡት ከእንደዛ አይነት ጭንቀትና ስቃይ አላህ ይቅር ተብላችኋል በአውፍታ በምህረቱ ውስጥ ገብታችኋል ተብለው ጀነቱን ከሚጎናጸፉት ሰዎች አድርገን አላህ ይቀበለን መጨረሻችን ያሳምርልን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ